ድሮይንጉ ይሄ ነው። ከቱዲ ወደ ስሪዲ የምንሰራው ይሄን ነው። ይሄ ፍሮንት ቪው ነው። ይሄኛው ደግሞ ቶፕ ቪው። ምን ጊዜም ቶፕ ቪው ከታች በኩል ነው የሚሆነው። ፍሮንት ቪው በላይ ነው የሚሆነው። ስለዚህ ፕሮጀክት የሚደረገው ከፍሮንት ቪው ሁሉም ቪዎች ከፍሮንት ቪው ነው ፕሮጀክት የሚደረጉት እና ፍሮንት ቪው እዚህ ጋር አለ። ቶፕ ቪው ታች በኩል ዳይሜንሽኑ እንደምታዩት 50 ሚሊ ሜትር ከዚህ እስከዚህ ያለ 40 ሚሊ ሜትር ያለ እንቀጥል። ምን እናደርጋለን? ፒክቶሪያል ቪው ኦፍ አን ኦብጀክት ስኬች እናደርጋለን። ሴሌክት ፍሮንት ቪው ዳብል ታፕ ታደርጋላችሁ። ስኬች የሚለውን ትመርጡና ክሊክ ማድረግ ከዛ ፕረስ ኤን ኖርማል ከዛ ፕረስ ቢ ታደርጋላችሁ። ሌሎቹ ቪዎች ይጠፋሉ ማለት ነው። ሃይድ ኦሪጅን ምንም ስለማያደርግልን ኦሪጅኑን ሃይድ እናደርገዋለን። ከዛ ሴሌክት ላይን እናደርጋለን ከዚህ እስከዚህ 50 ሚሊ ሜትር ወደ ጎን 70 ሚሊ ሜትር እንደገና ወደዚህ 30 ሚሊ ሜትር ወደ ጎን 15 ሚሊ ሜትር ኢንተር እንደገና ወደ ታች 10 ሚሊ ሜትር አሁንም ሆሪዞንታል vertical and select dimension line here. Look the cursor, select ከዛ 15 ከዚህ እስከዚህ 20 ከዚህ ይሄኛው ምንድነው ማለት ነው 30 ማለት ቶታሊ 50 ይሄኛውንም ኢንዲኬት ብናደርገው ግዴል ይሄኛው 40 ከዛ ላይን ሴሌክት ታደርጋላችሁ ከዚህ እስከዚህ ታደርጉና ያው 40 ሚሊ ሜትር and accept this and make isometric in face select ታደርጋላችሁ። ይሄን ብቻ ሴሌክት ይሄን ዳብል ታፕ ወይም ሲንግል አንድ ጊዜ ታፕ ስታደርጉት እንደዚህ ቀይ ይሆናል። ከዛ ክሊክ ታደርጉና ምንድነው ቀጣይ ኤክስትሩድ እናደርጋለን ወይም ኮንትሮል ፕላስ ኢ ብትሉትም አክቲቬት ይሆናል። ምንድነው የምታደርጉት ከዚህ ቀጥሎ 40 ሚሊ ሜትር ሳይሜትሪክ አክሴፕት ከዛ ስኬች የሚለውን ቪዚብል ታደርጉታላችሁ። ይሄን ቪዚብል ስታደርጉት እዚህ ጋር ቪዚብል ሆኖ ይመጣል ማለት ነው። ከዛ ይሄን ምንድነው የምናደርገው? አሁንም ኤክስትሩድ ሳይሜትሪክ 10 ሚሊ ሜትር
ከዛ ሃይድ ታደርጋላችሁ። ሶ ዘ ሪኳየርድ 3D ኦብጀክቲቭ ሂር ይህን ይመስላል። ከዛ ቀጣይ ምንድነው የሚሆነው? ይህንን አፔሪያንሱን